ሰላም የኢትዮ ኢንፎ ዩቲዩብ ቻናል ቤተሰቦች ዛሬም በአዲስ ዜና መጥተናል። ዩቲዩብ ቻናላችን ሰብስክራይብ እና ላይክ ማድረግ እንዳትረሱ። በዛሬው ዜና ኢራን ዩናይትድ አረብ ኤሚሬትስ ላይ የተለያዩ ድሮኖችና ሚሳኤሎችን እንደጣለች እየተነገረ ነው። ዩናይትድ አረብ ኤሚሬትስም ይህንን በተመለከተ ተመሳሳይ ምላሽ እንደሚሰጥ እየተናገረች ነው። ኢራን ግን በዚህ ዜና እስካሁን ምንም ነገር ያለችው ነገር የለም። በሌላ በኩል ደግሞ በአሜሪካና በኢራን መሃል አሜሪካ ጀልባዎችን አስምጫለሁ እያለች ነው። ኢራን ግን ምንም የሰመጠብኝ ጀልባ ወይም ደግሞ ምንም የደረሰብኝ ጉዳት የለም እያለች ነው። ይህንን አስመልክቶ በሆርሙዝ ሰርጥ ዙሪያ እስካሁን ተኩሱና ጦርነቱ እየቀጠለ ነው። የኢራን የውጭ ጉዳይ ሚኒስቴሩ ደግሞ አባስ አራግቺ እንዳለው ከሆነ ምንም አይነት የጦርነት ፍልሚያ ሆርሙዝ ሰርጥ ላይ መፍትሄ ያመጣል ብዬ አላስብም። ያው መፍትሄ ማምጣት የሚችለው በስምምነትና በውይይት ብቻ ከሆነ ነው እንጂ መቼም ቢሆን በጦርነት የሆርሙዝን ሰርጥ ሰላም እናደርጋለን ብሎ ማሰብ ህልም እንደሆነ እየተናገረ ነው። ስለዚህ አሜሪካም ሆነች እስራኤል በድርድር ሆርሙዝ ሰርጥን በተደራደረች ስለ ሆርሙዝ ሰርጥ ሰላማዊ የሆነ ነገር ላይ መድረስ እንደሚችሉ እየገለጹ ነው። ዶናልድ ትራምፕ ደግሞ በሀገራቸው ሚዲያ ላይ በሰጡት መግለጫ ኢራን ወደ ሆርሙዝ ሰርጥ ያሉትን የአሜሪካ ንብረቶች ላይ ጥቃት አደርሳለሁ ካለች ሙሉ ለሙሉ ኢራን ልትወድም ስለምትችል እያስጠነቀቀ ይገኛል። ስለዚህም ኢራን ያላት አማራጭ ከአሜሪካ ጋር ተስማምታ በስምምነት ላይ ደርሳ ስለ ኒውክሌር ማብላላትም ሆነ ስለ ሆርሙዝ ሰርጥን ሰላም ብታደርግ ይሻላል እያለ ነው።